የዘንድሮ ዲቪ ከሚያመልጣችሁ ለቀጣይ 2-3 አመት ዲቪ ባትሞክሩ ባታስቡ ይሻላል። ያውም ዲቪ መሙላት የሚፈልግ ሰው የግድ ማሟላት ያለባቸው ድርድር የሌለባቸው መስፈርቶች አሉ። የ2027 ዲቪ ጀመር ነው እንግዲህ ተወሰኑ ቀናት ነው የሚቀሩት። ጥቅምት 6 አካባቢ ይጀምራል። ኦልሞስት 2 ሳምንት ነው የሚቀረው ዲቪ ሊጀምር። ለዚህ ውድ ተመልካቾቼ ማሟላት ያለብን በዘንድሮ ድርድር የሌላቸው ነጥቦች የሚባሉ አሉ። እነሱም በዝርዝር የምናያቸው ይሆናል። ሌላ ነገር ዲቪ ሎተሪ ነው የሚለው ስሙ። እንግዲህ ሎተሪ የሚሆንበት ምክንያት ምን መሰላችሁ? ለምሳሌ እኔና የሆነ ልጅ ወይም የሆነ ጓደኛዬ መስፈርቱን አሟልተናል። ስለዚህ መስፈርቱ ሁለታችን በእኩል መስፈርት ካሟላን ያው ያንዳችን ፒክ ያደርጋሉ ማለት ነው። ይሄ ነው እድል ሊሆን ይችላል። ካልሆነ ግን የጓደኛዬ መስፈርት ካላሟላ የኔ መስፈርት ካሟላ የኔን የሚመረጠው። ስለዚህ እድል የሚባለው ሁለት እኩል ከሆኑ እኩል የሆኑ መስፈርቶችም አሟልቶ እኩል ክራይቴሪያ ወይም እኩል ነጥብ ከያዙ ይሄኔ ሎተሪ ይባላል። ካልሆነ ግን መስፈርቶችን ነው ማሟላት ነው አንዱ እድል የሚሆነው ማለት ነው። ስለዚህ ውድ ተመልካቾቼ በዘንድሮ ማለት መስፈርቱን እንድናሟላ ምን ማድረግ አለብን? ቀድመን ማሰብ ያለብን እንግዲህ ውድ ተመልካቾች ዲቪ ከመሙላታችሁ በፊት ይሄን ነገር ወቅቱ ወይም ይሄን ነገር ማወቅ አለባችሁ። ለምሳሌ ዋናው መስፈርት የሚወስደው ምንድነው? የፎቶ ነው። ብዙ ሰው ፎቶ ቤት ሄዶ ፎቶ ስለተነሳ ትክክለኛ መስፈርት ያሟላ ይመስለዋል። ግን እዛ ፎቶ ቤት ያሉ ሰዎችም ትክክለኛ መስፈርቱ ካላወቁት ወይም እያወቁትም በጊዜ ማጣት ወይም በጊዜ ማነስ ሊሆን ይችላል፣ ቢዚ ስለሆነ ሊሆን ይችላል። በሆነ ምክንያት ብቻ ችላ ሊሉ ይችላሉ። ምክንያቱም እነሱ የሚቀበሉ ተቀብለዋል። እንግዲህ የሚቀረን የኛ ጉዳይ ነው እንጂ የነሱ ጉዳይ አይደለም። እነሱ ሰጥቶ ማውጣት ነው እንጂ ምንም እንትን አያስፈልጋቸውም። ስለዚህ ውድ ተመልካቾቼ እኛ ልናሟላቸው የሚገቡን ነገሮች ምንድን ናቸው? ለምሳሌ አንድ ፎቶዋችን ተነስተን ከፎቶ ቤት ሊሰጠን ይችላል። በሶፍት ኮፒ ሊሆን ይችላል፣ በሃርድ ኮፒ እና መስፈርቱ አሟልተዋል አላሟላም የሚል ነገር መለየት አለብን። ያው ዲቪ አፕላይ ከማድረጋችን በፊት ማለት ነው። ዲቪ አፕላይ ካደረግን ኦሬዲ እንግዲህ ድጋሜ አፕላይ ማድረግ አይቻልም። ስለዚህ አንዴ ነው አፕላይ የምናደርገው። አፕላይ አንዴ የምናደርግ ከሆነ ግን ቀድመን መስፈርቶችን ማሟላት አለብን። ምንድን ናቸው ብለን ማወቅ አለብን። ስለዚህ ውድ ተመልካቾች የመጀመሪያው መስፈርት ምን ሊሆን ይችላል ካላችሁ የምናስገባው ፎቶ ሳይዝ 2 ኢንች በ2 ኢንች ወይም ደግሞ 51 ሚሊ ሜትር በ51 ሚሊ ሜትር መሆን አለበት። ሪዞሉሽኑ 600 ፒክስል በ600 ፒክስል መሆን አለበት። ይሄ ምንድነው ሚኒማም ነው። ከዛ እስከ 1200 በ1200 ፒክስል መሆን አለበት። ሌላ ፎርማቱ ጂፒኢጂ የሚባል ነገር አለ። ጂፒኢጂ አይነት ፎርማት መሆን አለበት። ከዚህ በውጭ ከሆነ ግን ማለት በሞባይል ብቻ አይደለም ኮምፒውተር ላይ ስናስገባውም በዚህ ፎርማት ማስወጣት አለብን መጀመሪያ ማለት ነው። ከዛ ፋይሉ ምን ያህል ይዞታ መኖር አለበት ካል 250 ኬቢ ኪሎባይት እና ከዛ በታች መሆን አለበት። ከዛ በላይ ከሆነ ግን አያስገባልንም ወይም አይቀበልንም ማለት ነው። እሺ ከዛ ባክግራውንዱ የፎቶዋችን ባክግራውንድ ነጭ መሆን አለበት። ፓተርን መኖር የለበትም። ሻዶው መኖር የለበትም። ፓተርን ማለት መስመር ሻዶው የሆነ ጥላ ነገር ምናምን መኖር የለበትም ማለት ነው። ከዛ ሌላ ደግሞ ምንድነው ጭንቅላታችን ስትሬት መሆን አለበት። ፊታችን ሙሉ በሙሉ መታየት አለበት። ነው ስማይል ሾውቲስ ማለት ጥርስ የሚታይ ምናምን መሆን የለበትም። ማፈገግ ብለን መታየት የለብንም ወይም መነሳት የለብንም። ከዛ አይናችን ደግሞ ክፍት መሆን አለበት፣ የሚታይ መሆን አለበት። ቀጥ ያለ መሆን አለበት ማለት ወደ ግራ ወደ ቀኝ እያየን መነሳት የለብንም ማለት ነው። ምናየው ፊት ለፊት መሆን አለበት፣ ወደ ካሜራው ፊት ለፊት ማለት ነው። ከዛ ሄድ ሳይዝ ስንል ሄድ ሳይዝ ደግሞ አለ። ከአገጭ ወደ ላይ ምን መሆን አለበት? ከ50 እስከ 69% ከ50 እስከ 69% መያዝ አለበት። ይሄ ማለት ውድ ተመልካቾቼ ከ25 እስከ 35 መሆን አለበት። ያ ማለት ምንድነው? ለምሳሌ 50 ከሆነ 25 ነው። 25 ሚሊ ሜትር ካገጫችን ወደ ላይ 25 ሚሊ ሜትር መሆን አለበት። እስከ 69 ነው የሚለው። እስከ 69% ደግሞ 35። ስለዚህ ከ25 እስከ 35 ሚሊ ሜትር መያዝ አለበት ማለት ነው። ሌላ ከዚህ ተጨማሪ
ጭንቅላታችን ምናምን የተሸፈነ መሆን ያለበት ነጠላ ምናምን ማድረግ የለብንም። ኤክሰፕት ከሃይማኖት ጋር የተያያዘ ለምሳሌ ሙስሊሞች እንደዛ አድርጎ እንዲነሱ ይፈቀድላቸዋል፣ ሌላ አይፈቀድለትም። ስለዚህ እንደዚህ አይነት ካልሆነ በስተቀር ነጠላ ምናምን ኮፍያ አድርጎ መነሳት አይቻልም። ግላስም አይቻልም። ማለት ግላስ ማለት መነጽር አይቻልም። መነጽር አድርገን አይናችን ላይ እንትን ማለት አንችልም። ኮፍያ የሆነ ሌላ ነገር ጭንቅላታችን ላይ ጣል አድርገን መነሳት አንችልም። ስለዚህ ውድ ተመልካቾቼ ዲቪ እነዚህ መስፈርቶች ካሟላን ከዛ በኋላ ነው እድል ነው ልንል የምንችለው። ማለት እንዳልኳችሁ ቅድም የናንተ የሞላችሁት በትክክል የሞላችሁት ፎቶ ሊኖር ይችላል፣ የኔም በትክክል የሞላችሁት ፎቶ ሊኖር ይችላል። ስለዚህ ከሁለታችን መስፈርቱን ካሟላን ሁለታችን ነው ማለት ኢቫሉዌት የምንደረገው ወይም ፒክ የምንደረገው ከሁለታችን እድል ሊሆን ይችላል። የዘንድሮ ዲቪ ይለይበት ነገር አለ ማለት የመድረስ እድል በጣም ከፍተኛ ነው። ለምን መሰላችሁ? ሁለት ነገሮች ግዴታ ነው ብለዋል። ምንና ካላችሁ አንዱ ፓስፖርት ነው። ስለዚህ በአምና ብዙ ሰው ፓስፖርት የሌለው ይነሳል። አልሞላውም እንዳይል ዝም ብሎ ይነሳል። ማለት የክፍያውም ትንሽ ስለሆነ ዝም ብሎ እና በዘንድሮ ቁጥሩ ይቀንሳል ተብሎ ይታሰባል። ለምን? ፓስፖርት የሌለው ስንት ሰው አለ መሙላት የሚፈልግ ግን ፓስፖርት የሌለው ማለት ነው። ከዚህ በተጨማሪ ደግሞ ኦንላይን ክፍያ አለው። $1 ጉዳይ ሰምታችሁ ሊሆን ይችላል። በዘንድሮ $1 ክፍያ ወይም ሬጅስትሬሽን ፊ የሚሉትን ነገር ጨምሮበታል። ማለት አፕሊኬሽን ፕሮሰስ $330 ነው። እንግዲህ ይሄ ከደረሰን በኋላ ለማመልከቻ ለምናምን ተብሎ የሚከፈል ነው እና ከዚህ በተጨማሪ ነች 131 ሆነ ማለት ሳይሆን እቺ ሬጅስትሬሽን ፊ ደረሰም አልደረሰም ማንኛውም ሰው ዲቪ የሚሞላ ከሆነ እቺ የግድ መክፈል አለበት። ስለዚህ ብዙ ሰው ደግሞ ኦንላይን ፔመንት ሜተድ የሌለው ብዙ አለ። ይሄ በምንድን ነው የሚከፈለው ካላችሁ በማስተር ካርድ ነው። ማስተር ካርድ ደግሞ ብዙ ሰው የለውም። ኦልሞስት ሶሻል ሚዲያ ትንሽ እንትን ሚል ወጣ ገባ ሚል ሰው ምናልባት ሊኖረው ይችላል። ካልሆነ በስተቀር ብዙ ሰው ይሄን ነገር አይኖርም፣ ማስተር ካርድ አይኖርም ማለት። ስለዚህ በዚህ አጋጣሚ ኦንላይን ፔመንት ሜተድ ወይም ማስተር ካርድ የሌለው ብዙ ሰው ከሆነ የሚመረጠው ሰው ደግሞ በጣም ጥቂት ነው ማለት። ስለዚህ ከነዛ 55,000 ወደ አሜሪካ የሚገቡ በዲቪ አማካኝነት ወደ አሜሪካ የሚገቡ ሰዎች እንግዲህ ይቀንሳሉ። ስለዚህ ከነዛ መሀል የመሆን እድል ከፍተኛ እድል አለን ማለት ነው። ውድ ተመልካቾቼ ይሄን ኮንሲደር አድርጋችሁ መሙላት አለባችሁ። ከፍተኛ እድል የመድረስ እድል እንዳላችሁ አስባችሁ እንትን በሉ። ማስተር ካርድ ከሌላችሁም ማስተር ካርድ አውጥታችሁ መዘጋጀት ትችላላችሁ። ማስተር ካርድ ማውጣት እንግዲህ በጣም ቀላል ነው ማለት በኦንላይን ነው። ምንም የምታወጡት ነገር በጣም ትንሽ ነው። ከምትጎዱበት የምትጠቀሙበት ይበልጣል ማለት እዛ አሁን የተለያየ ለምሳሌ አፕሊኬሽኖች ሊሆን ይችላል የምትፈልጓቸው አፕሊኬሽኖች ሊኖሩ ይችላል። ለምሳሌ የኤአይ ቪዲዮዎች መስሪያ አፕሊኬሽኖች አሁን አብዛኛዎቹ ምንድናቸው ኦንላይን ነው ክፍያ የሚጠይቁ ማለት ነው። በጣም ርካሽ ነው ክፍያቸው፣ ግን ኦንላይን ክፍያ ይጠይቃሉ ማለት በማስተር ካርድ ምናምን ይከፈል ይጠይቃሉ። ስለዚህ ጌሞቹም እንደዛ እንትን ማለት ትችላላችሁ፣ መጠቀም ትችላላችሁ። ስለዚህ ይጠቅማችኋል እንጂ አይጎዳችሁም። ስለዚህ ውድ ተመልካቾቼ የዛሬ ቪዲዮ ይሄን ይመስል ነበረ። ስለ ዲቪ እና ፎቶ ይሄን ያክል ብያለሁ። በሌላ ዲቪ የሚመለከት ጉዳይም እንዲሁም ሌላ ጉዳይም ተመልሼ እመጣለሁ። እስካሁን ስለተከታተላችሁ ግን እጅግ አድርጌ አመሰግናለሁ። ይህ ቻናል ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ደግሞ ሌሎች እንዲደርሳቸው ሼር አድርጉት። ቻው ቸር ሰንብቱ።